በዓለም ላይ ካሉ ሰዎች ሁሉ እጅግ ምስኪኑ ሰው ማን እንደሆነ ያውቃሉ? አይኑ የማያይ ወይም መስማት የማይችል ሰው አይደለም። እጅግ ምስኪኑ ሰው ፈጣሪ የሰጠውን ትልቅ ስጦታ ሳይጠቀምበትና ሳይገልጠው ወደ መቃብር የሚወርድ ሰው ነው። በዚህ ቪዲዮ ያንን በውስጣችሁ ተቀብሮ ያለውን ወርቅ እንዴት አውጥታችሁ ለእናንተም ሆነ ለዓለም የምታተርፉበትን 4 ወሳኝ መንገዶች በዝርዝር እናያለን። ይህ ቪዲዮ ሲጠናቀቅ ራሳችሁን የምትመለከቱበት መነጽር ሙሉ በሙሉ ይቀየራል። አንደኛ፣ የልጅነት ንጹህ ፍላጎቶን መፈተሽ። የመጀመሪያው መንገድ ወደ ኋላ መመለስ ነው። ተሰጥኦ አብዛኛውን ጊዜ የሚገለጠው ገና ሕፃን እያለን ነው። ያኔ የኑሮ ጭንቀት ሳይጫነን ሰዎች ምን ይሉኛል ሳንል በነፃነት የምናደርገው ነገር ነበር ተሰጥኦአችን። የጥሩነሽ ዲባባን ታሪክ እናስታውስ። ታዋቂዋ አትሌት ጥሩነሽ ዲባባ ገና በትምህርት ቤት ሩጫ ስትጀምር የዓለም ንግሥት ሆናለሁ ብላ ላታስብ ትችላለች። ነገር ግን በውስጧ ያለውን የሩጫ ፍቅር ገና በልጅነቷን የተረዳችው። በረጅም ርቀት ሩጫ ላይ ያላትን ተፈጥሯዊ ጽናት አምና ይዛ በመታገሏ ዛሬ የሀገር ኩራት ሆናለች። የእርሷ ተሰጥኦ የተገኘው የምወደው ነገር ምንድን ነው ብላ ያኔ ልጅ እያለች በመጀመሯ ነው። አስታውሱ፣ የ10 ዓመት ሕፃን እያላችሁ ምን ማድረግ ያስደስታችሁ ነበር? ትምህርት ቤት ውስጥ አስተማሪ በሌለበት ሰዓት ጓደኞቻችሁን የምታዝናኑት በምንድን ነው? ወይስ ብቻችሁን ሆናችሁ መጫወቻችሁን ፈታችሁ መጠገን ትወዱ ነበር? ልጅነት አይዋሽም። ሁለተኛ፣ ጊዜው እንዴት እንደነጎደ የማታውቁበት ስራ። በስነ ልቦና ጥበብ ይህ ሁኔታ ፍሎ ይባላል። አንድን ተግባር ስታከናውኑ ትኩረታችሁ ሙሉ በሙሉ እዛ ላይ ስለሚሆን ጊዜው መሄዱን የምትረሱበት ሁኔታ ነው። ተሰጥኦአችሁ ያለበት ስራ ላይ ስትሰማሩ ተግባሩ ድካም መሆኑ ይቀራል፣ ይልቁንም ደስታ ይሆንላችኋል። ለምሳሌ ቴክኖሎጂ ላይ ሰዓታትን ብታሳልፉ የማይሰለቻችሁ ከሆነ ያ የመፍትሄ ሰጭነት ስጦታችሁ ነው። ወይም ሰዎች ችግራቸውን ሲነግሯችሁ ከልባችሁ አዳምጣችሁ መፍትሄ ስትፈልጉላቸው ቀኑ ቢመሽባችሁ ይህ የማማከርና የሰውን ስሜት የመረዳት ተሰጥኦአችሁ ነው። አሊያም ስዕል ስትስሉ፣ ምግብ ስታበስሉ ወይም የሆነ ነገር ስትጽፉ እረ ምሳ አልበላህም እስኪባልላችሁ ድረስ የምትረሱ ከሆነ ተሰጥኦአችሁ እዛ ጋር ነው። ሶስተኛ፣ የሰዎች ምስክርነት። ይህ መንገድ የሌሎችን አይን መጠቀም ነው። ብዙውን ጊዜ እኛ ተሰጥኦአችንን ለማየት እንቸገራለን። ምክንያቱም ተግባሩ ለእኛ በጣም ቀላል ስለሆነ ማንኛውም ሰው ያደርገዋል ብለን ስለምንንቀው ነው። ግን ሌሎች ሰዎች የእኛን ስጦታ በቀላሉ ያስተውሉታል። ለቅርብ ጓደኞቻችሁ ወይም ለቤተሰቦቻችሁ እኔ ጋር የምታዩት ልዩ ችሎታ ምንድን ነው ብላችሁ ጠይቋቸው። ለእርሶ ተራ የሚመስለው ችሎታው ለሌላ ሰው ትልቅ መፍትሄ ሊሆን ይችላል። ተሰጥኦ ማለት ለሌሎች የምታበረክቱት እሴት ማለት ነው። አራተኛ፣ መሞከርና ማሳደግ። ተሰጥኦ ቁጭ ብሎ በማሰብ ብቻ የሚገኝ አይደለም፣ በተግባር ነው የሚገኘው። የታላቋን ዶክተር አበበች ጎበናን ታሪክ ልብ እንበል። ይቺ ታላቅ እናት ዓለም አቀፍ ተጽዕኖ የፈጠረውን የበጎ አድራጎት ተሰጥኦን ያገኘችው በቤተ መንግስት ተቀምጣ አልነበረም፣ ወይም በትልቅ እቅድ ስለነበራት አይደለም። ይልቁንም በረሃብ ለተጎዱ 2 ሕፃናት በመንገድ ላይ አይታ ያላትን ጥቂት ዳቦ በማካፈል ያደረገችው የመጀመሪያው ሙከራ ነበር። ያችን ትንሽ እርምጃ ባትደፍርና ያላትን ባታካፍል ኖሮ ዛሬ በሺዎች የሚቆጠሩ ልጆችን ያተረፈው ያ ታላቅ ተሰጥኦ ተቀብሮ በቀረ ነበር። ተሰጥኦ ልክ እንደ ዘር ነው። መጀመሪያ ትዘሩታላችሁ፣ ከዚያ በልምምድ ታሳድጉታላችሁ። ዛሬ አንድ ታሪክ ለመጻፍ ሞክሩ። ነገ የሆነ ነገር ለመሸጥ ሞክሩ። በሞከራችሁ ቁጥር የውስጣችሁን ኮምፓስ ትክክለኛውን አቅጣጫ ያሳያችኋል። አትፍሩ። ውድቀት የመማሪያ መንገድ እንጂ የመጨረሻ ውጤት አይደለም።
በመጨረሻም ተሰጧችሁን ስታገኙ ህይወት ትርጉም ይኖራታል። በቃ የሰው ኮፒ መሆናችሁ ያበቃል። ተሰጧችሁን አውጥታችሁ ለሰዎች ስታካፍሉ ስኬትም ሆነ ደስታ በራሱ ጊዜ ይመጣል። ቸርን ሰንብት።